መጠን ለማወቅ ወይም ደግሞ ላያቅም ይችላል ማለት ነው። ስለዚህ እዚህ ላይ አካውንቱ ላይ ቢትኮይኑ ሴፍ ነው ማለት ነው ከባንኩ። እንግዲህ ብሎክቼን እንዴት ጥቅም ላይ ይውላል? ስለዚህ ይህን ሁሉ ካየን በኋላ የብሎክቼን ጥቅሙ አይተናል፣ አመጣጡን አይተናል። አሁን ደግሞ እንዴት ነው ጥቅም ላይ የሚለውን እናያለን ማለት ነው። አሁን እንደምናውቁ ብሎኮች በቢትኮይን ብሎክቼን ስቶር ትራንዛክሽን ዳታ ነው ትራንዛክሽናል ዳታ ነው የሚያደርጉ ብሎኮች በብሎክቼን ስቶር ዳታ ወይም ደግሞ ትራንዛክሽናዎችን ዳታ ነው ስቶር የሚያደርጉት። ዛሬ በ10 ሺዎች የሚቆጠሩ ሌሎች ክሪፕቶ ምንዛሬዎች በብሎክቼን ይሰራሉ። አሁን በጣም ብዙ ኮይኖች አሉ፣ ክሪፕቶዎች አሉ። ግን ተለወጠ ብሎክቼን አስተማማኝ መንገድ ሊሆን ይችላል ሌሎች ዳታ አይነቶችን ለማከማቸት። አሁን ብሎክቼን በጣም ተመራጭ እና በጣም አስተማማኝ መንገድ ነው ማለት ነው። ብሎክቼን መጠቀም ብራንዶች የምግብ ምርትን ከመነሻቸው ለምሳሌ ብሎክቼን በመጠቀም ብራንዶችን የምግብ ምርትን ከመነሻቸው በእያንዳንዱ ማቆሚያ ወደ መዳረሻቸው የሚወስደው መንገድ እንዲከታተሉ ያስችላቸዋል። ይህንን ብሎክቼን ላይ ሆኖ የት መሄድ እንዳለባቸው ብራንዳቸውን ጠብቆ የመዳረሻ ቦታ ላይ እስከሚደርሱ ድረስ መከታተል ይቻላል ማለት ነው በብሎክቼን። ይህ ብቻ ሳይሆን ችግሩን በመለየት ቶሎ ህይወትን ሊታደግ ይችላል። እዚህ ላይ ደግሞ አንድ እቃ በሳምንት ውስጥ ኤክስፓየር ዴት የሚያደርግ ከሆነ ይሄ መንገድ ላይ የሆነ ችግር ቢፈጠርበትና የሚቆይ ከሆነ ከሳምንት በኋላ እዚህ ብሎክቼን ላይ ስለሚታወቅ ይሄ ምግብ ነክ ወይም ደግሞ የተበላሸ ነገሮችን ወደ ሰው ተጠቃሚ እንዳይደርስ ጥቆማ ይሰጣል ማለት ነው። በዚህ በብሎክቼን መከታተል ይቻላል። ይህ ተግባር የብሎክቼንን አንዱ ምሳሌ ነው። ነገር ግን ሌሎች ብዙ የብሎክቼን ተግባር አይነቶች አሉ ወይም ደግሞ አሁን ሌሎቹም ደግሞ እየተሞከሩ ነው ማለት ነው። ሌላ ምንድነው የብሎክቼን ጥቅም እንዴት ነው ጥቅም ላይ የሚውሉት? ሌላ አንደኛው ላይ ከረንሲ ነው። ከረንሲ ስንል ብሎክቼን እንደ ቢትኮይን ላሉ ክሪፕቶ ምንዛሬዎች አልጋውን ይመሰርታል፣ ቦታውን ያመቻችለታል ማለት ነው። ይህ ንግድ ቀላል እንዲሆንም ያስችላል ማለት ነው። ድንበር ተሻጋሪ ግብዓቶችን ምክንያቱም የምንዛሬ ገደቦችን ያሳልፋል ማለት ነው። ማንኛውም ሰው ሊደርስበት የሚችል የተከፈለ ኔትወርክ በመጠቀም ይሄ ምንድነው የሚደረገው? ከረንሲውን አንድ ሰው ኬንያ ውስጥ ቁጭ ብሎ ወደ ለንደን ይህንን የተለያዩ ከረንሲዎችን መላክ ይችላል። የተለያዩ ቶክኖችን መላክ ይችላል። አንድ ወደ ሰው ደግሞ ለንደን ቁጭ ብሎ ወደ ኬንያ እነዚህን ከረንሲዎችን መላክ ይችላል ማለት ነው። ድምጽ መስጠት ሌላ ደግሞ ጥቅሙ ምንድነው? ድምጽ ወይም ደግሞ ቮቲንግ ላይ ነው የምንጠቀመው ብሎክቼን ዘመናዊ ምርጫ ስርዓትን ነው አሁን ይዞ የመጣው። ስለዚህ ብሎክቼን ላይ ድምጽ መስጠት አቅም አለው ማለት የምርጫ ማጭበርበርን ያስወግዳል። በተለይ ላደጉት ሀገሮች በጣም ጠቅሟል። ወደ አላደጉትና ወደ እያደጉ ያሉት ሀገሮችም ይመጣል ብለን ነው የምናስበው እና ደግሞ የምርጫዎች ተሳትፎውን ያሳድጋሉ። የምርጫውን አመኔታ ተሰሚነትና ሰው ስለሚያምንበት የመራጮች ተሳትፎ አንድ ሰው ካርዱን ወስዶ ድሮ ላይመርጥ ይችላል። አሁን ግን እዛው ላይ ስለሚታይ የአማራጮች ቁጥር የምርጫ ተሳትፎዎችን ሊጨምርም ይችላል ማለት ነው። እንግዲህ በዲሴምበር 22 2018 ላይ አጋማሽ የዌስት ቨርጂኒያ ይህንን ምርጫ በኦንላይን አድርጋለች። አሜሪካም እንደሚታወቀው በትራምፕ ባሸነፈበት በዚህ በብሎክቼን ምርጫውን አካሂዳለች ማለት ነው። ሌላ ደግሞ ይህን ብሎክቼን መጠቀም የምንችለው የጤና እንክብካቤ አካባቢ ላይ ሄልዝ ኬር ተቋማት ላይ የጤና እንክብካቤ አቅራቢዎች ላይ የተከማቹትን ሕክምና መዝገቦችን ደህንነቱን በተጠበቀ ሁኔታ ለማከማቸት ብሎክቼን መጠቀም ይችላሉ ማለት ነው። አሁን ምንድነው በኦንላይን በብሎክቼን ስለሚቀመጥ እነዚህ ብሎክቼን የአንድን ታካሚ ደህንነቱ በተጠበቀ ሁኔታ ላይ ሊጠፋ የማይችል ወይም ደግሞ ሊቀየር በማይችል ሁኔታ እነዚህን ብሎክቼን መጠቀም ይችላሉ ማለት ነው። የህክምና መዝገብም ሊፈጠር ወይም ደግሞ ሊፈርስም በብሎክቼን ውስጥ ሊጻፍ ይችላል ማለት ነው። ይህም ለታካሚዎች መረጃና እምነት ይሰጣል። መዝገቡ ሊቀየር ስለማይችል ለታካሚዎች በጣም ታማኝነት ይሰጣል። እንደምታውቀው አንዳንድ ሀገራቶች ላይ እና እያደጉ ያሉት ሀገራቶች በታካሚዎች ስህተት በካርድ ወይም ደግሞ
በተጭበረበረ ወይም ደግሞ በመዝገብ ቁጥር በተሳተ ሌላ ሕክምና ለአንድ ሰው የሚገባውን ሌላ ሰው እየሰጡ የሰው ሕይወት ያለፈበትም ጊዜ ነበረ ማለት ነው። ይሄ ብሎክቼን ደግሞ ይህንን ያጠፋል ማለት ነው። ሌላ ደግሞ ምንድነው ስማርት ኮንትራክቶችን ነው ማለት ነው። አቅራቢዎች ደግሞ ቱ ሪከቨር ዘ ኦሪጂን ኦፍ ማቴሪያል ብሎክቼን መጠቀም ይችላሉ ማለት ነው። አቅራቢዎች ስንል ሰፕላየሮች አንድን እቃ ከሌላ እቃ ሲያመጡ ኦሪጂን ኦፍ ማቴሪያል ከየት እንደተነስቶ እንደመጣ በዚህኛው ብሎክቼን ላይ መጠቀም ይችላሉ። የቁሳቁሶች አመጣጥ የገዙትን ይህ ኩባንያ የምርቶችን ብቻ ሳይሆን እንደ የተለመደ ማንኛውም ትክክለኛ አራጋጩ ያስችላቸዋል። ኦርጋኒክ፣ አካባቢያዊ እና ፍትሃዊ ንግድን ይሄ ብሎክቼን ያሳፍናል ማለት ነው። እዚህ ላይ አንድ ሰው ስማርት ኮንትራክትን መጠቀም ሰፕላየሮች እነዚህን እቃው የተሰራበትን ኦርጋኒኮችን ማወቅ ይችላል። አካባቢውን ለዛ አካባቢ ይሆናል ወይም አይሆንም የሚለውና ፍትሃዊ ንግድን ደግሞ ያሳፍናል ማለት ነው። ለምን ፍትሃዊ ንግድን እንዲኖር ያደርጋል ማለት ነው ይሄ ብሎክቼን። ሌላ ደግሞ እዚህ ላይ የምናየው ምንድነው ፕሮስ ኤንድ ኮንስ ኦፍ ብሎክቼን፣ የብሎክቼን ጥቅሞችና ጉዳቶችን ምንድን ናቸው ብለን እናያለን ማለት ነው። ጥቅሙ ምንድን ነው፣ ጉዳቱ ምንድን ነው ብለን ስናይ የብሎክቼን ጥቅሞች ስናይ አንደኛው ጥቅም ምንድን ነው የተሻሻለ ትክክለኛነትን ማረጋገጥ ላይ የሰዎችን ተሳትፎ በማስወገድ ነው። የተሻሻለ ትክክለኛነትን የተሻሻለ ትራንዛክሽን በማረጋገጥ ላይ ምንድነው የሰዎችን ተሳትፎ ያስወግዳል ወይም ደግሞ የሰዎች ተሳትፎ እንዳይኖር ያደርጋል ማለት ነው። ለምሳሌ ምንድነው ማለት የፈለገው እዚህ ጋር አንድ ሰው ትራንዛክሽንን ለመፈጸም ከፈለገ ድሮ ባንክ ሄዶ አንድ ሰው ነው ከባንክ ከአንድ ሰው ወደ ሌላ አካውንት ሰው ትራንስፈር የሚያደርገው፣ ሶስተኛ ሰው ያስፈልጋል ማለት ነው። እዚህ ላይ ደግሞ ምንድነው ሶስተኛ ሰውን በማስወገድ ፒር ቱ ፒር ወይም ደግሞ አቻ ለአቻ ትራንዛክሽን እንዲኖር ያደርጋል ማለት ነው። ሌላኛው ምንድነው ወጪ መቀነስ ነው። እንዴት ነው ወጪ የሚቀንሰው? አንድ ሰው ድሮ ትራንዛክሽን ለመፈጸም ምንድነው የሚያደርገው ካለበት ቦታ ሪሞት ኤሪያ ባንክ ቤት መሄድ አለበት ትራንዛክሽን ለመፈጸም። ስለዚህ ይህንን ደግሞ ለማድረግ ትራንስፖርት ያስፈልገዋል። ይህንን ሰዓቱን ደግሞ ይወስድበታል። ሶስተኛ ወገንን ደግሞ ማረጋገጫ ያስፈልገዋል ማለት ነው። ስለዚህ እዚህ ላይ ምንድነው ወጪን ይቀንሳል። አንድ ሰው ባለበት ኢንተርኔት ባለበት እና ሞባይል በእጁ ከያዘ ወይም ደግሞ ኮምፒውተር ትራንዛክሽኖችን ወይም ደግሞ ባለበት ትራንዛክሽን ወይም ደግሞ ባለበት ይህንን ጥቅም ላይ ሊውል ይችላል ማለት ነው። ሌላ ምንድነው ያልተማከለ ስለሆነ ዲሰንትራላይዝ ስለሆነ ለማደናቀፍ አስቸጋሪ ያደርገዋል ማለት ነው። ማንም ሊቆጣጠረው ስለማይችል ከማንም ቁጥጥር ውጪ ስለሆነ ሊደናቀፍ አይችልም። ለማደናቀፍም ከተሞከረ በጣም አስቸጋሪ ይደረጋል ማለት ነው። ስለዚህ ይሄ ለአንዳንድ ገቨርንመንት በጣም ራስ ምታት የሆነበት ሁኔታም አለ። ለምን አንድ ሰው ወይም ደግሞ አንድ ሀገር ይህንን ዲሴንትራላይዝ የሆነ ወደ ሴንትራል ማድረግ የማይችል ከሆነ ብዙ ነገር ልታጣ ስለምትችል ማለት ነው። ያው ደግሞ ግብአቶች ደህንነቱ የተጠበቀ ነው ማለት ነው። ግላዊና ቀልጣፋ ናቸው ግብአቶቹ። ምንድነው ደህንነቱ የተጠበቀ ብሎኮቹ ምንድነው የሚያደርጉት እነዚህን ግብአት ትራንዛክሽን ስንፈጽም ደህንነቱ የተጠበቀ በሁለቱም በኩል ትራንስፈር ማድረጉን ብሎኮቹ ኮንፊርም እስከሚያደርጉ ድረስ ሁሉም ብሎኮች ስለማይዘጉ ነው። ስለዚህ ይሄ ምንድነው ግላዊና ቀልጣፋ ናቸው ማለት ነው። ግላዊ ማለት አንድ ሰው የራሱን ፓስወርድ አለው። የራሱን ፓስወርድ ተጠቅሞ በቁጭ ባለበት በ15 ደቂቃ ውስጥ ይህንን ትራንዛክሽን መፈጸም ወይም ደግሞ ግብይት መፈጸም ይችላል ማለት ነው። ስለዚህ ይሄ በጣም ቀልጣፋ ነው ማለት ነው። በጣም ቀልጣፋ ነው። ጥቅሙ አንዱ ይሄ ነው። ሌላኛው ምንድነው ግልጽ ቴክኖሎጂ ነው። ግልጽ ቴክኖሎጂ ስንል ደግሞ ምንድነው አንድ ሰው ዛሬ ይሄን ብሎክቼን በመጠቀም አንድ ቢትኮይን ስንት የተሸጠ እንደሆነ፣ አንድ ማርኬት ላይ ውጭ ሀገር ላይ ስንት ነዳጅ ስንት እንደሆነ፣ አንድ የአሜሪካ ስቶክ ገበያ ላይ ናስዳክ ስንት እንደሆነ፣ ዩኤስኤስአርቲ ስንት እንደሆነ፣ ስንዴ ስንት እንደተሸጠ፣ ኩርድ ኦይል ስንት እንደሆነ መሆን እንደሆነ በሁሉም ሰው ኢንተርኔት እና ሞባይል እጁ ላይ ከያዘ ዓለም ያለውን የንግድ ሁኔታዎችን ግልጽ በሆነ ቴክኖሎጂ ሊያይ ይችላል ማለት ነው። ሌላ ደግሞ የባንክ አማራጮችን ያቀርባል። እዚህ ላይ ምንድነው ባንክ
ድሮ ምንድነው የሚያደርገው? አንድ ሰው ከአንድ ሰው እቃ ሲገዛ ትራንዛክሽን በባንክ በኩል ነው የሚደረግለት። አሁን ደግሞ እንደሚታወቀው ባለፈው 2011 ይመስለኛል አንድ ሰው ቢትኮይንን በመጠቀም ውጭ ሀገር ላይ ግብአትን መፈጸም ይችላል ማለት ነው። ስለዚህ እንደ ድሮ የባንክ ዲጂታል ቁጥሮችን ብቻ በመጠቀም ትራንስፈር የምናደርገውን አሁን የባንክ አማራጭን ስለሰጠን በባንክ ቦታ ደግሞ እነዚህን ብሎክቼኖችን በመጠቀም ግብአትን መፈጸም እንችላለን። ስለዚህ እና ደግሞ ሲኩር ፐርሰናል ኢንፎርሜሽን ፎር ሲቲዝን ኦፍ ካንትሪ ዊዝ አን ስቴብል ኤንድ አንዴቨሎፕድ ካንትሪ። ይሄ ደግሞ ላላደጉትና እያደጉ ላሉት ፐርሰን ደግሞ ፐርሰናል ሴኩሪቲ ፕራይቬሲውን ይጠብቅለታል ማለት ነው። ይሄ እንግዲህ ጥቅሞቹን የብሎክቼን ጥቅሞችን እነዚህን ካልናቸው ጥቂቶችን፣ አሁን ደግሞ የጉዳቶቹ ምንድን ናቸው? እንዴት ነው ጉዳት ሊኖራቸው የሚችለው ብለን አንዳንድ ነገሮችን እናያለን ማለት ነው። ከጉዳቶቹ ውስጥ መጀመሪያ ላይ ምንድነው ቴክኖሎጂ ወጪ ጋር የተያያዘ ነው። ይሄ ምንድነው? በቴክኖሎጂ ወጪ ስንል ይሄኛው ብሎክቼኖች የሚሰሩት በጣም በሂውጅ ኤሌክትሪክ ነው የሚፈልጉት። በጣም ሀሸሬታቸው ደግሞ እያደገ በቁጥር በጣም ነው ሀሸሬታቸው እያደገ ቁጥር በጣም ነው የኤሌክትሪክ ፍጆታቸውን በጣም ነው የሚፈልጉት። ስለዚህ ለዚህ ነው ኢትዮጵያን ባለፈው አመት ከ100 በጣም ብዙ ቢሊዮን ዶላሮችን ከዚህ ላይ አግኝታለች ማለት ነው የብሎክቼን በማስገባት ከውጭ ሀገር። ስለዚህ እነዚህ ወጪዎች በጣም ብዙ ክፍያዎችን ያስከፈላቸው በጣም ብዙ ወጪ እንዲያወጡ ያደርጋል። እነዚህ ብሎክቼን ላይ ማይን ለማድረግ 24 ሰዓት መብራት ኃይል ያስፈልጋል፣ ኤሌክትሪክ ያለበት ያስፈልጋል። ስለዚህ እነሱ በጣም ኃይል የሚያገኙበት ሀገሮች ላይ ነው እነዚህን ብሎክቼኖች የሚተክሉት ማለት ነው። ስለዚህ ወጪ ጋር በተያያዘ በጣም ወጪ ያስወጣቸዋል እነዚህ ብሎክቼኖች ረን የሚያደርጉትም ማለት ነው። ሌላኛው ደግሞ ዝቅተኛ የግብይት ብዛት ዝቅተኛ የግብይቶችን ብዛት በሰከንድ ነው። ይሄ ምንድነው የሚደረገው? በጣም ትራንዛክሽን አንድ ሀገር ውስጥ እንዲደረግ ያደርጋል ማለት ነው። ዝቅተኛ የሆነ ግብይት በብዛት በሰከንድ ውስጥ ማለት ነው። ይሄ ደግሞ አንድ ሰው ቁጭ ባለ በሰከንዶች ውስጥ ብዙ ቢሊዮን ዶላሮች ወደ ተለያዩ አካውንቶችን ትራንስፈር ማድረግ ይችላል ማለት ነው ያለ ግድብ። ባንክ ደግሞ ብንወስድ እነዚህ በቀን ውስጥ ትራንዛክሽን ማድረግ የሚገባንን አማውንት ስላለ ከዛ በላይ ትራንስፈር ማድረግ አይቻልም ማለት ነው። የአጠቃቀም ታሪክ በህገወጥ እንቅስቃሴዎች ደግሞ ኦን ዘ ዳርክ ዌብ ይሄ ዳርክ ዌብ የምንለው በህገወጥ እንቅስቃሴዎች ደግሞ ሊጠቃ ይችላል፣ ሀክ ሊደረግ ይችላል። እንደሚጠቀሙ በዳርክ ዌብ የሚባሉ ሰዎች ሀክ ሊደረግም ይችላል ማለት ነው። እነዚህ ብሎክቼኖች ህገወጥ እንቅስቃሴዎችን ደግሞ ሊኖሩበት ይችላሉ። ምንድነው ይሄ? ላልተፈለገ ግለሰብ ወይም ደግሞ ላልተፈለገ ድርጅት እንደ አደንዛዥ ዝውውር፣ እንደ ሰው ዝውውር ላይ የህገወጥ መሳሪያ ዝውውር ላይ እነዚህ በብሎክቼን ተጠቅሞ ትራንዛክሽን መፈጸም ይቻላል ማለት ነው።